እንደዚህ ብለን እንውሰደው። አሁን እንግዲህ ትንሽ መንፈስ፣ ነፍስ፣ ስጋ ሃሌሉያ ጠንከር ያለ ሰው ባረግ ጥሩ ነበር ነው በዛ ግን ይሁን is every time እግዚአብሔር ስትሬንግዝ እዚህ ይለቃል መንፈሱ ላይ ኢምፓወር ያደርገዋል ሲፊልስ ግን እዚህ ያለው እዚህ እንዲደርስ እዚህ ጋር ቧንቧል ይሄኛው አካል እስካልከፈተ ድረስ ከዚህ የሚመጣው ነገር ወደዚህ ያስተላል ለዚህ ነው አጥምቀ ልብህን ጠብቅ የህይወት መውጫ ምን ማለቱ ነው ህይወት በሙሉ ለህይወት የሚያስፈልገው ነገር ሁሉ እግዚአብሔር የሚለቃው መንፈሳችሁ ላይ ከመንፈሳችሁ ግን በነፍሳችሁ በኩል አልፎ ነው ስጋችሁ ላይ ይመጣ ለዚህ ነው እግዚአብሔር ለህይወትና ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 3 ላይ ለህይወትና እግዚአብሔርን ለመምሰል የሚሆነው ነገር ሁሉ ስለሰጠን ሁሉ ነገር እዚህ አለ ታዲያ ለምንድን ነው በህይወቴ ማላዩ በአእምሮአችሁ መታደስ ተለወጡ እንጂ ይሄን ዓለም አያችሁ ይሄኛው ሰውዬ እስካልተለወጠ ድረስ ይሄኛው ሰውዬ ሳፈር ያደርጋል ይሄኛውን ሰው የምትለውጡት በእግዚአብሔር ቃል ወቁ እነዚህ ሁለቱ ለብዙ ዓመት ወዳጅ ናቸው ብዙ ዓመት አብረው ሰርተዋል በቀላሉ ይግባባሉ ስሙ ይሄኛው ሰው ስሜት አለው ሁሉን ነገር በፊሊንግ ነው የሚረዳው ሞቀኝ በረደኝ ቆነጠጠኝ ራበኝ አመመኝ ፈለጠኝ አለ በቃ ከዛ ይሄኛው ሰው ደሱ ነው ይሄኛው ሰው ደግሞ ይሄ የማይንድ ክፍል ነው የነፍስ ክፍል ነው በሪዝን ነው የሚያምነው እንዴ አሁን የእግዚአብሔር ቃል ይመጣል አስቡ አሁን ሰውየው ተቀምጧል በዚህ በኩል ነው ሰውየው የሚሰማው በመገረፉ ቁስል ተፈውሳል ስለሄኛው አልተሰማኝም ይሄኛው እንዴት ይሄኛው አሜን ይሄችት ያለብን ጦርነት ዲያብሎስ አይደለም ጠላታችሁ ይሄ ነው ይሄ ሎጂካል ነው ይሄ ያም ደግሞ yes ምናምን ይላል ብዙ አይደለም እንዳለው አሱ ይሄ ዲያብሎስ ከመሄዱ በፊት ኦቆ ክርስቲያን እንደምትሆኑ ያውቃል ከመሄዱ በፊት ፕሮግራሚንግ ጭኖ ነው ሄደው ሰማችሁ ለዚህ ኮራ አሁን ልክ ቸርች መጣና ሰጦ ሲባ እዚህ ፕሮግራሚንግ አለ ወዲያው ፕሮግራሚንግ ለምን ይላል ሊወስዱብህ ነው ልክ ሊወስዱብህ ነው ሲለው የሚሄደው ወዲያው ምን ይላል ይሄኛው አኩርፎ ቁጭ ከስጡ ውጭ ያቆም እንደዚህ ቸርች ስጡ ነው እንደ ሁሉ ጊዜ እንደ ስጡ ብቻ ነው እንደ ለምን he's programmed ይሄኛው ጉስቶ ነው አስቡ ልምድ የለውም ብዙ ከነዛ አንፃር ዶሚኔት የተደረገ አይደለም አዲስ ሰው ስለሆነ ሪጆይስ ያደርጋል that's why በልቡ እንዳሰበ ያለን እኮ መንፈሳችሁን ተከተሉ እኮ ነው ያለን ስሜታችሁና እዛ ያለው ስጋችሁ ደስ ላይለው ይችላል ግን follow your spirit when you follow this one ምን እንደሚታቀላችሁ ለጊዜው ሊከፋቸው ይችላል don't worry the time will come ይለምዳሉ ወደዛ ዶሚኔት መደረግ ልክ አሁን ካልታደሰ የዚህኛው ጓደኛ ነው የሚሆነው እና አሁን እንግዲህ አንተ ወደዛ ትጎተታለህ እናንተ ወደዚህ ትጎተታላችሁ አታግዘው ልጅ አሁን ለዛኛው ጎተቱት እንጂ አሁን በደንብ ጎተቱት አይዟችሁ አትፍሩ አዘነለት ይሄ ጥሩ ነፍስ ነው እናንተ እንደዚህ አይነት ነፍስ ቢኖረን ጥሩ ነበር የሚያዝን ግን አስቡ አሁን ሁለቱ አካላቶች ይሄን መጎተት ቀላል ስለዚህ ወስደው ገፈትሩት ለዚህ ነው ኢየሱስ ስጋ ደካማ ነው መንፈስ ግን ለምንድን ነው መንፈስ ብርቱ የሆነው እግዚአብሔር በመንፈሱ ለውስጠኛው ሰውነት ምንን ይሰጠዋል ኃይልን ይሰጠዋል የእግዚአብሔር ኃይል በእኛ ህይወት ላይ አክቲቬት የሚያደርገው በእምነታችን እምነታችሁ በተለቀቀው መጠን የእግዚአብሔር ኃይል አክቲቬት ያደርጋል እግዚአብሔር ምንም ነገር ለመስጠት ለእናንተ ይዝረይ አንተ ታናሽ መንጋ ምን ተፈለክ መንግስት አይደለም ሌላ ነገር መንግስት እንኳን
ሊሰጥ የአባት በጎ ፈቃድ ነው። መኪና ታዲያ ምንድን ነው? ናቴ ቤት ምንድን ነው? ናቴ መንግስት አይደለም እንትን መንግስት ሊሰጣችሁ ግን እንዴት ነው አክቲቬት የሚያደርገው? በእኛ እንዴት ኃይሉን ላንቀሳቅሰው? ሃቭ ፌሎሺፕ ዊዝ ጋድ ፕሬንታ ማካቶ ሴኬላ ባያናባ ሌብራሶን ሌጌቶ ላራባሺ then your power you feel it out then pray under that power ምክንያቱም ያ ፓወር ሪሊስድ ይሆናል ስትጸልዩ then የምትፈልጉትን ነገር አክቲቬት ያደርጋል። አሜዚንግ በእኛ በሉሲ በእኔ እንደሚሰራው ኃይል መጠን ከምለምነው ከማስበው ሁሉ ይልቅ አብልጦ ሊያደርግ ለሚቻለው ለእርሱ ክብር ይሁንለት።